ሰላም እንዴት ናችሁ? ደህና ናችሁ ወይ? ይኸውላችሁ ዛሬ ለየት ያለ ቪዲዮ ይዤ መጥቻለሁኝ። በጣም ስለወደድኩት እናንተንም በዛው ላሳያችሁ ብዬ ነው። ጓደኞቼ ሰላም ለእናንተ ይሁን። ይሄ የምታዩት ሙት ባር ነውና ከጀርባ የምታዩት ደግሞ የሎጥ ሚስት ናት ተብሎ የተነገረን እና አስጎብኚዎቻችን የነገሩን የሎጥ ሚስት ሐውልት ነው እና በጣም ነው የሚገርመው ታሪክ ማየት በጣም ስለምወድ እስቲ እናንተም የምትወዱ ካላችሁ በዛው ላሳያችሁ ብዬ ነው። በጣም የሚያምር ቦታ ነው። አየሩ በጣም ደስ ይል ነበረ እና ይሄ ደግሞ አያችሁት አይደለ? ባህር ነው፣ የሙት ባህር ነው። ደስ አይልም? ፀሐዩ በጣም ነው የሚያምረው። በጣም በቃ ባህሩ ላይ ያረፈበት መንገድ በጣም በቃ ረጅም ሰዓት እስኪጠፋ ድረስ ቆሜ እያየሁት ነበረና በጣም ነው ደስ የሚለው እና ደስ እንደምትሰኙ ተስፋ አድርጋለሁኝ፣ እንደምትወዱት። ይሄ ጆርዳን ውስጥ የሚገኝ ትልቅ ታሪካዊ ቦታ ነውና የሙት ባህር ይባላል እና በአካል መጥቶ ማየት ደግሞ መጽሐፍ ቅዱሳችን ላይ ካነበብ ነው ከምናውቀው በላይ በአካል መጥቶ ማየት በጣም ደስ የሚያሰኝ ነገር የለም እና እኔ በጣም ተደስቼ ነው የመጣሁት። እውነት እዚህ ጆርዳን ላይ የምትኖሩ እህት ወንድሞችም ካላችሁ መታችሁ እንድታዩ ጋብዛችኋለሁ። በጣም ነው የሚያምረው ቦታው። ላይክ ይሄ አያችሁ የተቀመጥኩበት ቦታ የሙት ባህር ዋናው ነው። ይሄ እሳትና ገሞራ ጨው ሆኖ የቀረበት ማለት ነው። ሶ ይሄ የምታዩት አያችሁ አይደል? ጨው ነው እንዳለ ማለት ነው። ከዚህ ውስጥ ነው ጨውን ፈቅፍቀን ሁሉ ወስደን ገላችንን ስክራፕ እናደርግበታለን እና ይሄ ከአዋራው ውጪ ጨው ነው እና በጣም ነው ደስ የሚለው። ሰውነታችን ላይ ያለው እንዴት ስኪን ያነሳል እና ከዚህ ከወጣ በኋላ እግሬ ልነግራችሁ አልችልም እንዴት እንደሚያምር እና በጣም ደስ ይላል። ፕላስ ደግሞ እንትን አይልም እስከ መሀል ድረስ ስትሄዱ ይሄ እግሬ እስካለበት ድረስ ነው እንጂ ባህሩ ትልቅ ነው የሚመስለው ሲታይ፣ ግን በቃ ያን ያልነው እንትኑ ማለት ነው ሌቭሉ። ሶ በጣም ነው ደስ የሚለው። አየሩ ደስ ይል ነበረ። ክረምት የሚወጣበት ጊዜ ነበረ እና ይሄ ደግሞ የምቀባው ስክራፕ ሰጥተውኝ ነው ማለት ነው። ይሄንን ምንም አልጠየቅኳቸው። በጣም ነው ደስ የሚለው፣ ግን ሳስፈራ አይደል? በጣም ነው መስፈራ። ይኸውላችሁ ባህሩ እንዴት እንደሚያምር ከለሩን ቀይሮ አረንጓዴ ነው እና የተወሰነው ፓርት እንደ አረንጓዴ ነገር ነው የሚመስለው። ሰው ብዙ የለም። አሁን ክረምት